ቢቡኝ ድጎ ጽዮን ቋሪትና ደጋዳሞት ላይ ብትቆሙ የምታዩት ሰው ሁሉ መለያው ድፍረት አርማው ደግሞ ጀግንነት ነው። እነሴና ነብሴ ደጄንና አቸፈር ቸበልና ማርቆስ ዳንግላና ባህር ዳር እነዚህ ሁሉ የማርና የቅቤ የማኛ ጤፍ በረከቶች ናቸው። የጎጃም ነገር ቢነገር አያልቅም ቢወራ አይጠገብም። ይቺ ምድር የጥበብ ምንጭም ናት። የአቡነ ቴዎፍሎስን በረከት ያዘች። እንደ አቤ ጉበኛ እምቢ ያልወለድም ባይ ጀግኖችን ያፈራች ከበእውቀቱ ስዩም ተረብ ካለቃ አያሌው ዕውቀት ከኤፍሬም ታምሩ ለስላሳ ዜማ ከጂጂ ምታታዊ ድምጽ ከአያልነ ሙላቱና ከጌትነት እንየው የጥበብ ማዕድ የተቀዳባት ምድር ናት። ወደ ገጠሩ ብቅ ብንል ደግሞ ማርቁማና ወይንማ ሽንዲና ወንበርማ የምርት ጎተራ ሆነው ይጠብቁናል። ሞጣ ቀራኒዮ ቢሸናና ደብረወርቅ የሩህሩህ ልቦች መገኛ ናቸው። አነደድ ሉማሜና ጎዛምን የቆንጆች ቀሄ አማኑኤል ደንበጫና ቡሬ ደግሞ የልምላሜ ማማዎች ናቸው። ፍቅሬ ሆይ ውሃ ትወጃለሽ አሉኝ። እንግዲያውስ ነይ ወደ ጎጃም ከአባይ ምንጭ ከጊዮን ጠበል ልጋብዝሽ። ጨሞጋና ፈጣም አብያና ጥጃን ብርና ላህ ሁሉም ለጥምሽ ፈዋሾች ናቸው። መዋኘት ካማረሽ ደግሞ አማራጮችሽ ብዙ ናቸው። የዘንገና ሰማያዊ ገጽ የጣናን ግርማ ወይስ የገራይን ጸጥታ ትመርጫለሽ? ብቻ ምርጫሽን ንገሪኝና በነጻነት እንዝናና። መንፈስሽ እንዲታደስ ገዳማትን መዞር ከፈለግሽም ሳምንቱ አይበቃሽም። ሰኞ በጫቢ ማርያም፣ ማክሰኞ በዋሸራ ጥበብን ስንቀስም እንውላለን። ረቡዕ በደብረ ዲማ፣ ሐሙስ በድንግራ በረከትን እንቀበላለን። አርብና ቅዳሜ በቢቸና ጊዮርጊስ ተሳልመን እሁድ በጣና ቂርቆስ ጉዟችንን እንፈጽማለን። የጎጃም ሰው ልዩ ነው። ንግግሩ በቅኔ የተለበጠ ዜማው ልብ የሚሰርቅ ነው። ጎጃም ህቡዕ ናት። ጎጃም ሚስጥር ናት። በጮቄ ተራራ አራት መከራክርና